ወይኔ ጉድ ያለቀልኝ በቃ ዛሬ ይኸውልሽ አንቺ አትጨነቂ መፍትሄ እንፈልጋለን ይኸውልህ ከይቅርብን እያልኩ ሜላቴ ስራሽን ይስጥርሹ አንቺ ተረጋጊ እኔ ወጥቻ አናግራቸው ውጣና አናግራቸው ካልሆነ ለሁለት ነው የሚሰቅሉኝ በቃ ሂድ ተረጋጊ እሺ መጣኸኝ ደህና ነህ? ጭራሽ እንደዚህ ሆናችሁ መምጣት ጀመራችሁ? አይ ትንሽ ብቻ እኮ ነው የጠጣነው ትንሽ ታስታውቃላችሁ ሰሚኛለሽ ስላንቺ አያገባኝም ከዚህ በኋላ ግን እሷን ይዘሻት እንዳትሄጂ እኔ ጻልጻል እውነት የምርሽን ነው? ይሄም አድርጎን አውቃለሁ ጥሩ ከዚህ በኋላ ድገሚውና ማደግሽን እናያለን ታዩስ ገመኔ ምሽታችን ለምን ይበላሽ ሁለቱሽና አሪፍ ጊዜ ነበር በጣም ደስ ብሎኛል ዋናው እሱ ነው እንኳንም ወጣን ከዚህ ቤት ቀላል ምንድነው ሐሳብ ሁሌ ጭንቀት አሁን መሽቷል ግቡና ተኙ እሺ እኔ ቆይ ግን ያቺ ፈጣጣ የት ሄዳ ነው እውነትሽን እኮ ነው አንቺ ማነሽ አንቺ ገረድ አትጩይ መሽቷል ተኝታለች እሺ መቤቱ ትረበሽናት ያው መቤቱ ትረበሽናት አው ልክ ነው ከቤት ተነስቶ እንዳያባሩ ቆይ ግን አንተ ምን ሆነ ነው ባላጣው ሴት እቺ ገረድ ላይ ተጣበከው አንቺ አያገባሽም አንቺም አትጩይ አሁን ግቡና ተኙ ብቻኝነቴ ነው እኔ ማስታውሰው አጀመርኩም ነበር እሺ በቃ አባባ ተቆጡ ሄመንዬ እንተኛ በቃ ደህና ደሩ ሜሉዬ ደህና ደሩ ይኸውልሽ እዚህ ማደር የለም ምን ሀይሌ ፍቅር እኔ የት ልሂድ ይኸው ከወዳጅሽ ጋር መተኛት ትችያለሽ ምን ነው ዛሬ ደግሞ ገረድ እዚህ ነው እንዴ የምትመጣው አንቺ ዝም በይ አብራችሁ አይደል የተጋታችሁት አብራችሁ ተኙ እሺ ጌታ ግን አንላቀቅም እሺ ዝም በይው ሜሉዬ እኔ ጋር ነው ግን አተኝ እሺ እመቤቴቱ እንዳትረብሻት ተብለናል ዝም በይ በቃ እዛኛው ክፍል ገብቷል ተመስገን እንዴት ጨንቆኝ እንደነበር ይሄን ያለም አትፍረጅ እንዴት እኮ ሲያሰቃዩኝ እንደሚሉ ብታይ አካሌን ፍቅር ሁሉም ነገር በቅርብ ይስተካከላል ማብቂያው ቀን ናፍቆኛል ይገባኛል ለየምንም ቢሆን ዝም ያልኳት እኮ ቀድማ ለማይ ነገሩን ነግራ እንዳታበላሽብኝ ብዬ እሺ ምን አማራጭ አለ አፈቅርሻለሁ ሸኝ እኔ አፈቅርሃለሁ ባንቺ አይነት ቆንጆ መፈቀር እኮ እድለኛነት ነው ያውም የመጀመሪያ አው መቼም ዲቤን አፍቅሬን ያገባሁት አትይኝ ከዲቤ በፊት ደግሞ እኮ ምንም አይነት ፍቅረኛ እንዳልነበረሽ ነግረሽኛል አይደል አዎ ታዲያ ከመፈቀር በላይ የመጀመሪያ ከመባል በላይ ምን ሊባል ይችላል ይወረኛ በቃ እሺ ነኝ ልጅ በቃ ከዚህ በላይ ምን ፈልክ አቅፊሽ ቢነጋ ግን በጣም ደስ ይለኝ ነበር አትቸኩል እሺ ካልሽ ምን ይደረጋል እሺ በቃ ደህና ደር ልጄ የኔ ጦስ ነው እንደሚያሰቃይሽ እንደሱ አትበል አባዬ አሁን አልፏል ከሁሉ የሚቆጨኝ ቅዱስ እንደዛ ያፈቀረሽ መለያየቴ ነው ምን ይደረጋል እንግዲህ እኔም እኮ አፈቅረው ነበር ግን ወይ አንተን ወይ እሱን መምረጥ ነበረብኝ ፈጣሪ ይቅር አይለኝም እኔንማ ተው እንደዚህ አትበል አባ ግን ታገኘዋለህ አዎ አሁንም እዚህ ሰፈር ነው እኮ አክባሪ ነው አባዬ ቅዱስ የጥሩ ሰው ነው ባለበት ደህና ይሁን አሁን እኔና እሱ ነገር አልቋል አሁን የሌላ ሰው ነኝ ኦርካ ይባላል ይሁን ካልሽ ይሁን ዳግም ቅዱስን እንዳታስቢ ኧረ አባዬ አይሆንም ለኦርካ ማንንም አፍቅሬ እንደማላቅን ይነገርኩት አልመለስበትም በውሸት ቤት አታቁሚ ልጄ እውነቱ መውጣቱ አይቀርም
እሺ አባዬ ቀስ ብዬ እነግረዋለሁ ግን ወይዘሮ ሲኖላ ምን ነው ደነገጥሽ? መስሎሽ ነው? እውነትሽን ነው መስሎኝ ነው። ማን ይሆን ተረኛው ባክሽ? የምን ተራ? አዲስ የምታጠምጁ ሰው ነው መቼስ በዚህ ሰዓት ስልክ የሰላም አይደለም። የፈለግሽውን በይ። ለማንኛውም አባቴ ነበር። ባምንሽ ደስ ይለኝ ነበር። እኔ እንድታምኚኝ አልጠብቅም። ይልቀውን አፍሽን ሰብስቢና ቁርስ ስሪልን። ምን ልስራላችሁ? መጀመሪያ ጁስ ፍጪ፣ ከዛ በኋላ እንቁላል ስሪ። አፍጥኝ። እሰራለሁ። በነገራችን ላይ የቀረ ትእዛዝ አለሽ? ጥሩ ዜና አለኝ። ልሄድልሽ ነው። እንኳን ደስ ያለሽ። ምን ነው ወዳጅሽን ጥለሽ? እንዴት ባክሽ? አባቴ ከፊልድ ይመጣል። ደግሞ በጣም ሰለቸሽ። አይ እኔን ለማሰቃየት ጥሩ እድል አግኝተሽ ነበር ብዬ ነው። ለጊዜው ሄመን ትበቃሻለች። እኔና አንቺ የምንጣለው ሄመንን ለማጥመድ ከሞከርሽ ብቻ ነው። ሰምኛለሽ? እሷን ለማጥመድ ከሞከርሽ ነው የምንጣለው። አታስቢ፣ ካንቺ በላይ እኔን አትሰማኝም። እሱን ሞቅሽ ጥሩ ነው። አሁን ለማንኛውም አፍጥኝ። ሄሎ ድቤ። አቤት አለሽ እንዴ? አላህ የት ሄዳለሁ ድቤ? እኔማ ድንገት ያ ነፍጣም ጎረምሳሽ ከጠቀለለሽ ብዬ ነው። አንተ ደግሞ የሞተ ዘመድ የለም? እንደዛ ካልሆነ ቢያንስ አልናፍቅሽ? አንተ ቀልደኛ ነህ። ደግሞ ስማኝማ ወደ ቤት እኮ ልሄድ ነው። እና ምን ላድርግ? አዝዬ ልውሰድሽ? ወይ ጉዴ! ኧረ አንተ ሰው እያንዳንዴ እንኳን በሰላም አውራ። ምንም ቢሆን እኮ ምንም ቢሆን ምን ያው የጋራ ጠላት አለ። ይኸውልሽ ይሄን ልትነግሪኝ ከሆነ ቻው። ቆይ ሲኖላ ፍቅረኛላት እንዴ? ምንድነው የምትቀባጥረው አንቺ? ማለቴ ነበራት። እውነት? እንዴት አዲስ ዜና ነገርሽኝ ባክሽ? ማለት ቆያሽ ወስከ መሆኑ ነው ወይስ ታውቃለህ? ዝም በያች። ከሱ እጅ አይደል ፈልቅቄ ያገባኋት? ምስኪን። እንዴት ፈልቅቄ? ይኸውልሽ አባቷን ቁማር ያሸነፍኩበት ሰዓት ማለት ነው የሱ ነበረች። እሺ ከዛስ? ምን ከዛስ አለ? እኔ ድቤን ታውቂ አይደል? ያው ድሃ ስለሆነ ከኔ ሊያስጥላት አልቻለም። ወይ ምስኪን አፍቃሪ። አንቺ ምን ፈለግሽ እንዴ? እና ደግሞ አንቺን የታወቅሽ? ከአባቷ ጋር ስታወራ ሰምቻታለሁ። ሰው ይህንን እንጠቀም እያልኩ ነው። ምን ታስባለህ? አንቺ ሴትዮ በቃ ተኝተሽ አታድሪም ማለት ነው አይደለም? በቃ ሁሉ ጊዜ እሷን ለመጉዳት ከመደባደብ አይሻልም? ብዙ አታወሪ። ባይሆን ሀሳቡ ጥሩ ነው። በቃ ስለዚህ ከተስማማ የሆነ እቅድ እናውጣ። የምን እቅድ ነው እንዴ? አባቱ ያለችበትን ቦታ ስለሚያውቅ ወዶ ሳይሆን በግዱ ያገኛታል። ሌላውን ነገር ለኔ ተውሽ። አንቺ ታርስ እኮ ነው። በቃሽ ሰሞኑን አገኛለሁ። አይ አዳር ካልሆነ አልፈልግም። የምሬን ነው። እስኪ ስራው ታይቶ አስብበታለሁ። ኧረ እባክሽ አልቀረብሽም። እሺ በቃ ቻው። ቻው። ሄሎ አንተ ሽማግሌ፣ እንዴት አለ? ደህና ነኝ። ያቺ ጋለሞታ ስለሌለች ተስማምቶኛል። እኔ የምልህ ያ የልጅ ጎረምሳ ደህና ነው? የቱ ጎረምሳ? በዙብህ እንዴ? ምን ነው ነጥቄው ያገባሁት? ቅዱስን ነው? አዎ ትክክል። ፈልጌው ነበረ። ለማንኛውም ስልኩን አፈላልገህ ላክልኝ። ምን ነው በሰላም? በሰላም ነው። ለስራ ፈልጌው ነው። የምን ስራ? ስበል አተሱን አይመለከትም። እሺ የተባልከውን ብቻ ማድረግ ነው የሚመለከት። በልቻው ሽማግሌ ላክ ሲኖላ በታምር አልተኛልሽም። እኔ ድቤ አንተ ሽማግሌ የታዘዝከውን አደረግክ ማለት ነው። ቴንክ ዩ። እስኪ ደግሞ ለዛ ገፍላ ልደውልለት። ሄሎ ቅዱስ፣ እንዴት ነህ? ደህና ነኝ። ማለበት ድቤ ነኝ። እሺ ምን ልታዘዝ?
አንድ ስራ ነበር አብረን እንድንሰራ። አንተ ምን ትላለህ? ምን አይነት ስራ? እሱን ስንገናኝ ብናወራው ይሻላል? አሁን አልችልም። አይ ማታም ቢሆን እኮ ይቻላል። የት ነው የምንገናኘው? ፍካት የሚባለው መጠጥ ቤት ታውቀዋለህ? አዎ አውቀዋለሁ። በቃ እዛ እጠብቅሃለሁ። አደራህን ሰዓት ይከበር። እሺ ቻው። ቻው። አንተ ገፍላ አብረህን ስራ ልትሰራ? ኧረ እባክህ ለሁለተኛ ጊዜ አግኝቻለሁ። ሲኖላ ቤትም ሆነ ቤትም አታመልጭኝ። አንቺ የኔ ነሽ የኔ ነሽ። ምን ታፈጫለሽ? አላፈጠጥኩም እኮ ሄመን። እንዳንቺ አይነት ደግሞ የገረዱ ሽማ ይቻላልም። ምን አደረኩኝ ሄመን? ስሜን አትጥሪ። ከዚህ በላይ ምን ልታደርጊ ፈለግሽ? ወንድሜ ምን እንዳስናካሹ እንጃ። እስቲ ተናገሪ። አንቺን አይደል እንዴ ማናገረው? መልሽልኝ እንጂ። አንቺ እንዳሰብሽው አይደለም። እና እንዴት ነው? ለሊት ከክፍል ሲወጣ ያላየው መሰለሽ? በያሽኛ። ቆይ ሄመን እሱን ለምን አትጠይቂው? እሱማ ምን እንዳስነካሹ እንጃ። አትንኩብኝ ብሏል። ኧረ እኔ ምንም። ዝም በይ። እኔ እንደሚላት አልታገስሽም። እሺ ተሰብስበሽ ብትቀመጭ ይሻልሻል። እምቢ ካልሽ ግን ሄመን እባክሽን ስሚኝ። ምንም አልሰማሽም። የውሸት ታሪክሽን ልትነግሪኝ ነው? እኛ የተከበርን ቤተሰቦች ነን። እንዳንቺ ዘረቢስ አይደለም። ብታርፊ ይሻልሻል። እሺ ዛሬ ደግሞ መልስ የለም እንዴ? ምን ሆነሽ ነው? ኦርካ ምንም እንዳትለኝ ይበቃኛል። እንደዚህ እያለቀሽ እንዴት ነው ምንም ማለሽ? አሁን ንገሪኝ፣ አታስጨንቂ። የማታውቀው ነገር አይደለም፣ እህትህ ናት። ሄመን ምን አደረገች? ኦርካ እባክህ በቃ ፍቀድልኝ ልሂድ። እሺ አልልሽም። ደግሞ ሴት ልትሄጂ ነው? ግድ የለም መሄጃ አላጣም። አንተ ብቻ እሺ በለኝ። እንደማልልሽ ታውቂያለሽ። ስለዚህ አትልፊ። እሺ እስከ መቼ ነው እንደዚህ የምንኖረው? ተሰቃየሁ እኮ። ቆይ ለምን አትሰማኝም? ምን ነገርሽኝና ነው? ዝም ብለሽ እኮ እያለቀሽ ነው። ልንገርህ፣ ባለፈው ሄመን ከኔ ክፍል ስትወጣ አይታለች። አውቃለሁ። ምን አውቃለሁ? አዎ ባለፈው የተጣላ ነው በዚህ ነው። ታዲያ ለምን አልነገርከኝም? እኔ አንቺ እንዳትጨነቂ ብዬ ነው ያልነገርኩሽ። ታዲያ ሄመን እኮ ልክ ናት። ያየችውን ብታምን። እሷ ያየችውን ማመን መብቷ ነው፣ ግን በእኔ ህይወት መወሰን አችልም። እኔ በምርጫዬ ነው የምኖረው። ምርጫችንን መች በግልጽ ነገርካት? ተስፋ ብቻ። እንደሱ አትበይ ሲኖላ፣ እኔንም ተረጅኝ እንጂ። እሺ እኔ እስከዛ ልሙት? ንገረኝ። አትሞችም ውዴ፣ መቼም አትሞችም። ምን ያለውልሽ? ታዲያ የሆነ ነገር አድርጋ። እኔ ፈርቻለሁ። አትፍሪሽ የኔ ውድ፣ ሁሉንም ነገር እኔ ማየ ጋር ደውዬ አስተካክለዋለሁ። እሺ በቃ አሁን ሂድ። ከመጣሽ ቆይታለች፣ እንዳትመጣ። እሺ ፈገግ በይ፣ ፈገግ በይ። እሺ እሄዳለሁ። አንቺ ግን ተረጋጊ። እሺ በቃ እሺ ጎረምሳው መጣ። አጅሬው አንተ ነህ እንዴ? ደግሞ ምን ቀረ? ቁጭ በልና እናውራ እስኪ። እኔ ካንተ ጋር? ተው ጎረምሳው ተረጋጋ። ያለፈውን እርሳ። ይኸው እርስት። ይኸውልህ ቅዱስ፣ ያለፈው አልፏል፣ አይጠቅመንም። አሁን ግን ማለት ነው ለእኔም ለአንተም የሚጠቅመን ቆንጆዬ ጉዳይ አለ እኔ ጋር። ለእሱ ነው የፈለግኩት። ምን ነው? እኔንም ቁማር በላኸኝ እንዴ? እንደሱ አይደለም፣ ለስራ ነው አልኩህ እኮ። እንግዲህ አታብዛው። እሺ እስቲ ልስማ፣ ቀጥል። ይኸውልህ ሲኖላ ከኔ ቤት ወጣለች እና ውሰዳት ልትለኝ ነው? ጎረምሳው ተረጋጋ። ይኸውልህ በዚህ ሰዓት ከእሷ በላይ የሚያስፈልግ ገንዘብ ነው እና እሷ ምን ታደርግልሃለች? ልጅቷ ባለጌ ነች። ከኔ ቤት የወጣችው ጎረምሳ ወዳ ነው። አንድ እኩሉንና ዝም ብለህ ማዳመጥ አትችልም። እኔ የዲቤ ሽንፈት አልወድም። እሺ
ከዛ ጎረምሳ ደግሞ ማለት ነው እንዴት መንጠቅ እንደሚችል አሳይሃለሁ። ደግሞ ሁለታችንም የሷ ተጎጂ ነን። በዛ ላይ የወደዱትን ማጣት እንዴት እንደሆነ ማየት አለባት እኮ። እንዴት? በጣም ጥሩ፣ በጣም ቀላል ነው። ይኸውልህ ሲኖራ ለዛ ጎረምሳ ያንተን ታሪክ ዋሽተዋለች። ስለዚህ አንተ እሷ ህይወት ውስጥ ብትገባ እንደዋሸችው ሲያቅ ሲኖራን ይተዋታል። እኔ መልሼ እሷ ህይወት ውስጥ አላወከኝም ማለት ነው። አውቃለሁ ይከብዳል፣ ግን ወጥመድ ነው። ይኸውልህ በዛ ላይ ደግሞ እሷን ብታጣ ገንዘቡ ይጠቅምሃል። ገንዘብ ገንዘብ ገንዘብ? ስለምን ገንዘብ ነው የምታወራው? ይኸውልህ እኔ ድቤ እኮ ነኝ፣ ውለታ አረሳ። በዛ ላይ ላደረክበት ጥሩ ገንዘብ ሰጣል። እኔ ድቤ ለክብሬ የፈለገውን ነገር ከፍላለሁ። ደፋር ነህ እባክህ። ምንም ቢሆን አፈቅራት ነበር እኮ። ደግሞ አይኗን ማየት አልፈልግም። ቻው። ግድ የለም ጎረምሳው፣ አስብበት። በዛ ላይ ስራ እንደሌለ አውቃለሁ። ገንዘብ ያስፈልጋል። ዝም በል አትቀባጥር። ለማንኛውም አስብበት። የቅድሙ ስልክ የኔ ነው፣ ደውልበት። የድሃ መፈራገጥ ለመላላጣሉ ተመልሰ እንደምትመጣ እርግጠኛ ነኝ። አንሹ ስልኩን አንሹ። ሄሎ ማን ልበል? ይሄን ድምጽ ረሳሽ? ቅዱስ የድሮ ፍቅረኛሽ መቼም አልጠፋሁብሽ። ኧረ ገርሞኝ ነው። ምኑ? ለምን ደወልክ? ማለቴ እንዴት ደወልክ? እንዲሁ ትዝ አልሽኝና። ደህና ነህ? ደህና የዋህ ምን ይሆናል? ሚስቱን ቢቀማ ነው አይደል? ምን ነው ተርበተበትሽ? ኧረ መስሎህ ነው። እና ላግኝሻ ተበዳይ በሆነው? አይ ላገኝህ አልችልም። ምን ነው ባልሽ ይቆጣል እንዴ? አንቺ እንደው እንደ ቀልድ መተው ለምደሻል። እሱንም እንደተወሹ ሰማው። ታውቂያለሽ፣ በጣም ጨካኝ እኮ ነሽ። በቃ ቅዱስ አትረብሸኝ። አዎ ሌላ ሰው ወድጃለሁ። ሰሚያለሽ? እኔ ግን ሌላ ሴት መቅረብ አቅቶኝ እንደተውሽኛለሁ። ገባሽ? ምንም ማድረግ አልችልም ቅዱስ። አንተ ነህ ጨካኝ። ከዛ ሰውዬ እንኳን ልታስጥለኝ አልቻልክም። ጨካኝ አንተ ነህ። በቃ ትደውልብኝ። ሌላ ሰው ለምን ትለኛለች? ሄሎ አባዬ። ሄሎ ልጄ፣ ድምፅሽ ምንድን ነው? ተደብቄ ነው የማወራ። ምን? ለምን? ኦርካ እንዳይሰማ ነው። ችግር ተፈጥሯል። የምን ችግር? ቅዱስ ደውሎ ነበር። ቅዱስ? ቆይ ለምን? አላቅም አባዬ አላቅም፣ ግን ግራ ገብቶኛል። ምን አስቦ ነው ከዚህ ሁሉ ጊዜ በኋላ? ዲቤ? አንተ እንዴት አወክ? አዎ ከዚህ ጀርባ ዲቤ አለ። ዲቤ ደውሎ የቅዱስን ስልክ ለስራ ፈልጌ ነው ሲለኝ መጠርጠር ነበረብኝ። አባዬ በቃ ይሄ ሰውዬ መቼም አይተውኝም። አታልቅሽ ልጄ፣ ፈጣሪ ያውቃል። መጠንቀቅ ብቻ ነው ያለብሽ። ምን አባቴ ላድርግ? አቅም ኖሮኝ አላስጠጋሽ። በቃ አባዬ አንተ አትጨነቅ። እኔ እንደሆንኩ ከመከራ አልወጣም። እኔ ነኝ መከራ የሆንኩሽ። ልጄ ይቅር በይ። እንደሱ አትበላባ። አሁን አልፏል። እሺ እንግዲህ ፈጣሪ ይርዳሽ፣ እሱ ይጠብቅሽ። አሜን አባቴ አሜን። ቻው በቃ ደህና ደር። እርግጠኛ ነኝ አዲስ ነገር አለ። እንደተስማማው ለነገር ነው። ሞኝ እንዳለውን ካውቃለሁ። ምን እንዳደረግልህ ነው የምትፈልገው? እንደነገርኩ ሁለቱንም እንድትገላግልልኝ ነው የምፈልገው። እኮ እንዴት አድርጌ? እሱ ያንተ ምርጫ ነው። የፈለግከው ማድረግ ትችላለህ። ከኔ መረጃዎችን እሰጥሃለሁ። ምን አይነት መረጃ? ለምሳሌ ቤታቸውን፣ ስልካቸውን፣ የፈለገው አይነት መረጃ እሰጥሃለሁ። እሺ አታስብ፣ አሳካዋለሁ። እኔ የምልህ እንዴት ሀሳብን ቀየርክ?
ደውዬላት ነበር። ከሷም ሰው ጨካኝ አለች። ጭካኔ ምን እንደሆነ ላሳያት እፈልጋለሁ። መልካም እድል። ለማንኛውም እቺን ያዛትና አንዳንድ ነገር ትሆናለች። በቃ ልሂድ። ፍጠን፣ ሰዓት አትግደልሽ። ደውልልሃለሁ። ሲኖላ ሄሎ፣ ቅዱስ ነኝ። ውይ ለምን አትተውኝም? ምን ያክል ለኛ እንደሆንኩ ታውቂያለሽ። እንዳትዘጊው። እሺ ምንድነው? እንድንገናኝ እፈልጋለሁ። የት ልምጣ? ቅዱስ ያማሃል እንዴ? አልችልም። ከታመምኩም ባንቺ ነው። ሌላ በምን ይሆናል? የማይመስል ነገር አታውራ። ምኑ ነው የማይመስል? ፍቅራችን እሱ ተረት ነው። እሱ ላንቺ ነው፣ ለኔ ግን ሁሌም አዲስ ነው። ቅዱስ መቼም ቢሆን ስለማይሆን አትልፋ። ቻው። እና አላገኘም እያልሽ ነው? እንደውም ተይው፣ ለምንሽ ታገኘኛለሽ። ገባሽ አይደለ? ቅዱስ ቆይ ምን ልታደርግ ነው? ጨርሻለሁ። ደህና ዋይ። ጭራሽ እኔን አላገኘም። ወይኔ ጉዴ! ይሄ ልጅ እኮ ጤነኛ አይደለም። ምን ሊያደርግ ነው? የደወሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። ሄሎ። ቆይ ከኔ ምንድነው የምትፈልገው? ካንቺ ከጋለሙታ ምን ይፈልጋል? አዲስ ወጥመድህ ቅዱስ ነው? የማን አባሽ ቅዱስ? አትዋሸኝ። ከዚህ ሁሉ ጊዜ በኋላ ይላከው አንተ ነህ አውቃለሁ። ቆይ እንዴ እኔ ስታይን ስራ ፈት መስላለሁ? ዲቤ አውቃለሁ። አንተ እኔን ለመጉዳት ምንም ታደርጋለህ። ኦ ሴትዮ ከነ መፈጠርሽ ትዛት ካድ። በቃ እባክህ ዲቤ ተወኝ፣ እባክህ አታሰቃየኝ። ኦ ሴትዮ አትነፋረቂ። ይኸውልሽ ያሰቃየሽ ምርጫሽ ነው። እኔ ለቀቃል። ይኸውልሽ አጫጭቂ ካድ። እንደ ስም ቅዱስ ነህ። ዋው ደረስክልኝ። ሲኖላ አቤት። ጠራኸኝ? ለዲቤ ደውለሽ ነበር? አዎ። ለምን? አባዬን ያስጨነቀው ስለሆነ እንዴታው ብዬ ነው። እና ታዲያ ሰማሽ? አንተ ደግሞ እያወቅኸው። መቼም ባህሪው ጠፍቶሽ ነው ወይስ ምን? ለምን ተውከኝ ነው? እንደዛ እንዳሉን አንተም ታውቃለህ። ታዲያ ምን ልበል? ከቻልሽ እባክሽን ረፊ። እሺ በቃ ሳልነግርህ ምንም ነገር አላደርግም። እኔ ችግር የለውም። እኔ እኮ ላንቺ ነው። ደህና የተሆነን ሰውዬ አትቀስቅሽው። እሺ በቃ ይቅርታ አልኩህ አይደል እንዴ?